ሰላም ጤና ይስጥልኝ ውድ ኤግዚት ተፈታኞች በኤምኤልሲ ቻናል ላይ በልዩ ሁኔታ የሚሰጡና በጣም ተወዳጅነትን ያተረፉ የኤግዚት ኤግዛም ሞዴል ጥያቄዎችን ከተለመደው ከፍ ባለ መልኩ ይዤላችሁ ቀርቤያለሁ። የፋይናንሻል ማኔጅመንት 35 ኤግዚት ኤግዛም ቤዝድ የሆኑ ሞዴል ጥያቄዎችን በተከታታይ 2 ቪዲዮዎች ይቀርባሉ። እነዚህ ቪዲዮዎች የያዙት ጥያቄዎች ብቻ ሳይሆን በእያንዳንዱ ጥያቄዎች ጀርባ መነሳት ያለባቸውና ልናውቃቸው የሚገቡ ቲፒካል ፖይንቶች በዲስከሽን መልኩ ይቀርባሉ። ያ ማለት ኤግዚት ላይ የሚመጡ ጥያቄዎች የተለያዩ ቅርጽና ፎርማት ይዘው ቢመጡ እንኳን በቀላሉ ትክክለኛ መልሳቸውን መለየት እንድንችል ያደርገናል ማለት ነው። እንደው 35 ጥያቄ ብቻ ልበላችሁ እንጂ በዚህ ኮርስ ላይ ምንም አይነት የሚቀር ሐሳብ የለም። ስለ ታይም ቫልዩ ኦፍ መኒ፣ ሬሽዮ አናላይሲስ፣ ስለ ካፒታል ስትራክቸር፣ ቦንድ ቫሉዌሽን፣ cost of capital, ስለ capital budgeting እንዲሁም ስለ stock valuation እና ሌሎች የኮርስ አጀንዳዎች ላይ የማይዳስሰው ፓርት የለም። ታዲያ እነዚህ ሩዝ ዙሪያ ጥያቄዎችና ቲፒካል ፖይንቶች ሲዘጋጁ እስካሁን ኤግዚት ኤግዛም ላይ የመጡ ጥያቄዎችን በደንብ በማጤንና በተቀመጠው የኤግዚት ስታንዳርድ መሰረት የተሰነዱ ናቸው። ያን ብቻ አይደለም። እኔ እንደዚህ አይነት ሞዴል ጥያቄዎችን ስሰራ በዚህ ኮርስ በጣም ብዙ ጊዜያትን ያስተማሩ መምህራኖችን አፕሮች አድርጌያለሁ። የቀረ ሐሳብ ካለና የበለጠ መንጸባረቅ አለበት የሚባሉ ሐሳቦችን በሰጡኝ ኮሜንት መሰረት ጥያቄዎችን አካትቻለሁ። በተለይ ደግሞ ቀደም ብዬ እንደነገርኳችሁ ቲፒካል ፖይንት ዲስከሽኖችም እንዲሰባጠሩ ተደርገዋል። አስታውሱ፣ እነዚህ ፖይንቶች በተሰጣችሁ ርዕስ ዙሪያ ሌሎች ጥያቄዎችን በቀላሉ መመለስ እንድትችሉ ያደርጋቸዋል። ስለዚህ በጠቅላላ 35 ጥያቄዎች ብቻ ልበላችሁ እንጂ በእነዚህ ቪዲዮዎች ከ100 በላይ ቁጥር ያላቸው ጥያቄዎችን በውስጥ ሐሳቢነት አምቀው የያዘ ነው ማለት ይቻላል። እሱንም ከቪዲዮዎች በኋላ እናንተ የምትመሰክሩት ይሆናል ማለት ነው። በዚህ ግር መንገዴን ይህንን ሞዴል ጥያቄዎችን ሳዘጋጅ አብረውኝ 2 የሥራ ባልደረቦች ነበሩ። ከወዲሁ ላመሰግናቸው እፈልጋለሁ። ለተማሪዎች ይጠቅማሉ የሚሉትን ሐሳብ ተማሪዎች መሞከር ያለባቸው ጥያቄዎችንና ምልከታዎችን ሲያጋሩኝ ነበሩ። ስለዚህ ያንን ሁሉ ጊዜያቸውን ለዚህ ያጠፉት ለእናንተ ቢጠቅም ብለው ነውና የሰጡትን ክሬዲት ቢያንስ በምስጋና መመለስ አስፈላጊ ስለሆነ እኔ በበኩሌ በጣም አመሰግናለሁ። ክበሩልኝ ይላለሁ። ወደ ቪዲዮአችን ስንመለስ ስለዚህ ይህንን ኮርስ ቀድማችሁ የተዘጋጃችሁ ተማሪዎች ካላችሁ ዝግጅታችሁን እውነተኛ መሆኑን የሚፈትሽ የበለጠ የሚያጠናክራችሁ ይሆናል። ገና ለመዘጋጀት ፕላን ያላችሁ ተማሪዎችም አንድም የሚቀር ሐሳብ ስለሌለ እንደ ሪሶርስ መጠቀም ትችላላችሁ ማለት ነው። ታዲያ እንደምታውቁት ፋይናንሻል ማኔጅመንት 1 በኤግዚት ኤግዛም ላይ 5% ከቨሬጅ ወይም ሽፋን አለው። እነዚህ 5% ጥያቄዎች ታዲያ ከተመረጡ ቻፕተሮች ነው የሚመጡት። በኤግዚት ኤግዛም ስታንዳርድ መሰረት የፋይናንሻል ማኔጅመንት ጥያቄዎችን የሚያካትተው ከነዚህ 5 ቻፕተሮች ነው የሚሆነው። ከቻፕተር 1 ኦቨርቪው ኦፍ ፋይናንሻል ማኔጅመንት የሪሜምበሪንግ ሌቭል ጥያቄ ነው የሚወጡት። በጣም ቀላል ሌቭል ሲሆን የማስታወስ የመለየት ክህሎቶችን ብቻ ተጠቅመን የምንመልሰው ጥያቄ ነው። ከቻፕተር 2 የፋይናንሻል አናላይሲስ የሳይኮሜትሪ ስኪል ነክ ጥያቄዎችን ይመጣሉ። በተለይ ሬሽዮ አናላይሲስ ቱሎችን የሚንጸባረቁበት ርዕስ ናቸው። በዋናነት የፋይናንሻል ቁጥር መረጃዎች ይሰጣችሁና ፕሮብሌሞችን ሶልቭ ማድረግ ይኖርብናል ማለት ነው። የቻፕተር 3 ታይም ቫልዩ ኦፍ መኒ የኮርሱ ትልቅ ርዕስ ሲሆን አሁንም የሳይኮሜትሪ ጥያቄዎች ነው የሚያካትቱት። እንደ ፕሬዘንት ቫልዩ ኦፍ አን ዩኒት አይነት የቁጥር መረጃ ይሰጣችሁና መፍትሄያቸውን የምታስቀምጡበት ሌቭል ነው። ቻፕተር 4 ደግሞ ቦንድ ኤንድ ስቶክ ቫሉዌሽን ነው። በጣም ኢንተረስቲንግ ቶፒክ የሆነ ነው። አሁንም ከዚህ ቻፕተር በኤግዚት ላይ የምንመለከተው ጥያቄዎች የሳይኮሜትሪ ነክ ናቸው። ስለ ኮስት ኦፍ ካፒታል፣ ስለ ቦንድ ቫሉዌሽን በቁጥር መልኩ ሶልቭ ሊደረጉ የሚችሉ ርዕሶችን ይይዛል። የመጨረሻው ኤግዚት ላይ የሚመጣው ቻፕተር ካፒታል በጀቲንግ ነው። በዚህ ቻፕተር ላይ የአንደርስታንዲንግ ሌቭል ጥያቄዎች ነው የሚወጡት። በዚህ ቻፕተር የሳይኮሜትሪ ጥያቄዎችን አይመጡም። ይህም የሆነበት ምክንያት ይህ ቶፒክ ሌሎች ኮርሶች ላይ በተደጋጋሚ ስለሚመጡ ተመሳሳይ ጥያቄዎችን ላለመውጣት ሲባል ይመስለኛል። በዚህ ቻፕተር ስለ ኔት ፕሬዘንት ቫልዩ፣ ስለ ፔባክ ፔሪየድ፣
ስለ ፕሮፊታቢሊቲ ኢንዴክስ እና የመሳሰሉ ቶፒኮችን በሰፊው ይዳስሳሉ። የእያንዳንዱ ቱሎችን ሊሚቴሽናቸውን በምን መልኩ እንደሚሰሩና ፋይናል አውትካማቸውን እንዴት ኢንተርፕሬት ማድረግ እንዳለብን በቀላሉ ማወቅ ይኖርብናል። ስለዚህ በዚህ ኤግዚት ኤግዛም ስታንዳርድ መሰረት መዘጋጀት ይኖርባቸዋል። ቢያንስ እነዚህ የተቀመጡ ክራይቴሪያዎችን አቺቭ ማድረግ ይኖርብናል። አንዳንድ ተማሪዎች ልብ በሚነካ መልኩ የማይመጡ ቶፒኮችን ብቻ ሳይሆን የማይመጡ ኮርሶች ላይ ጊዜያቸውንና ራሳቸውን ሲረብሹ አስተውያለሁ። ይመስለኛል ይህ ጭንቀት የመጣው ከመረጃ እጥረትና ክፍተት ስለሆነ የፋይናንሻል ማኔጅመንት ኮርስ ለኤግዚት ኤግዛም ስትዘጋጁ በእነዚህ መስፈርት መሆን አለበት ማለት ነው። ስለዚህ ቀደም ብዬ እንደነገርኳችሁ እነዚህ ቪዲዮዎች ላይ የተዘጋጁ ሞዴል ጥያቄዎችን በዚህ መስፈርት ሲሆን በተጨማሪም እስካሁን ድረስ ኤግዚት ላይ የመጡ ጥያቄዎችን በደንብ አናላይዝ በማድረግ የተዘጋጀ ስለሆነ እነዚህ ሞዴል ጥያቄዎች with typical point discussionዎችን ጠንከር ባለምነት almost ከ90% በላይ ማለት በሚቻል ሁኔታ ለኤግዚት እንድትዘጋጁ ይረዳችኋል የሚል እምነት አለኝ። በርግጥ ይሄ የመጀመሪያ ሞዴል ጥያቄዎችን የያዘ ኮርስ አይደለም የሰራሁላችሁ። ከዚህ በፊት የተለቀቁ ኮርሶች አሉ። እንደ OR ፕሮጀክት ማኔጅመንት ትላልቅ ኮርሶችን ለማግኘት እና ለመዘጋጀት ከታች ባለው ዲስክሪፕሽን ገጽ ውስጥ ማግኘት ትችላላችሁ። አሊያም ከላይ በቀኝ በኩል አልፎ አልፎ ከሚመጡ ህዳጎችን በመንካት ልታገኙዋቸው ትችላላችሁ ማለት ነው። ታዲያ ይህም ቪዲዮ የመጨረሻ አይደለም። ሌሎች የተመራረጡ ኮርሶችን በዘላቂነት በአላህ ፍቃድ የማቀርብላችሁ ይሆናል። ስለዚህ የዚህ ቻናል ወዳጅ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ከወደዳችሁት ላይክ አድርጉ። ላልደረሳችሁ ወዳጆችም ሼር ማድረጋችሁ እንዳትረሱ። ሌላው ቀጥታ ወደ ተዘጋጀው ጥያቄ ከመግባቴ በፊት የምነግራችሁ ጥሩ ነገር ከዚህ በፊት ኤግዚት ኤግዛም ላይ የመጡ የፋይናንሻል ማኔጅመንት ጥያቄዎችን ብቻ ሰብሰብ አድርጌ በፒዲኤፍ ቴሌግራም ግሩፕ ላይ ተለቀዋል። ይህም የበለጠ ራሳችሁ እንድትፈትሹ የሚያደርጋችሁ ይሆናል። ስለዚህ የግሩፕ አባል ያልሆናችሁ ተማሪዎች የቴሌግራም ግሩፕ አድራሻዬን ከታች ባለው በዲስክሪፕሽን ገጽ ውስጥ አስቀምጫለሁ፣ መጠቀም ትችላላችሁ። አሁን ሬዲ ከሆናችሁ ቀጥታ የፋይናንሻል ማኔጅመንት አንድን የቻፕተር 1 ጥያቄ እናምራ። ይህ ቻፕተር ዋና የሚያተኩርባቸው ርዕሶች እንደሚከተሉት ናቸው። አንደኛ ኦብጀክቲቭ ኦፍ ፋይናንሻል ማኔጅመንት ነው። በዚህ ውስጥ ፕሮፊት ማክሲማይዜሽን እና ዌልዝ ማክሲማይዜሽን ተብሎ ይከፈላሉ። ታዲያ ፋይናንሻል ማኔጅመንት ከፕሮፊት ማክሲማይዜሽን ይልቅ ዌልዝ ማክሲማይዜሽንን የሚያስበልጠው ለምን እንደሆነ ልታስተውሱ ይጠበቅባችኋል ማለት ነው። ሁለተኛው ትልቅ ርዕስ ደግሞ ስኮፕ ኦፍ ፋይናንሻል ማኔጅመንት ሲሆን ይህም የፋይናንሻል ማኔጅመንት ውስጥ በትራዲሽናል አፕሮች እና በሞደርን አፕሮች ምን እንደሆኑ ልታውቁ ይገባል። የዚህ ቻፕተር ሶስተኛውና የመጨረሻው አርዕስት በበኩሉ ደግሞ የፋይናንሻል ማናጀር ሪስፖንሲቢሊቲ ወይም ይህ ግለሰብ ምን የሥራ ኃላፊነቶች እንዳሉት መለየትና ማስተዋወስ ይኖርብናል። እንግዲህ ውድ ተማሪዎች የዚህ ቻፕተር የኤግዚት ጥያቄ የሪሜምበሪንግ ስኪል ሌቭል ይዞ እንደሚመጣ ቀደም ብዬ ገልጬዋለሁ። እስቲ እነዚህ ቶፒኮችን ለመረዳት እንዲያመቸን 5 ኤግዚት ቤዝድ ሞዴል ጥያቄዎችን እንመልከት። የመጀመሪያው ቻፕተር 1 የፋይናንሻል ማኔጅመንት ጥያቄ Which of the following is a characteristic of the modern approach to financial management? A. Focuses solely on raising funds. B. Emphasizes the legal aspects of finance. C. Involves investment, financing, and dividend decision. D. Exclusive concern itself with external financial institution ይለናል። እሺ ውድ ተማሪዎች እንደምትመለከቱት ይህ ጥያቄ በቀጥታ ወደ ስኮፕ ኦፍ ፋይናንሻል ማኔጅመንት ርዕስ ያመራናል። የፋይናንሻል ማኔጅመንት ስኮፕ ደግሞ ትራዲሽናል እና ሞደርን አፕሮች ተብሎ ይከፈላሉ። እስቲ ስለዚህ ጉዳይ በሌላ መልኩ ጥያቄዎች ስለሚመጡ የተወሰነ ነገር ልበላችሁ። ትራዲሽናል አፕሮች ከሆነ የፋይናንሻል ማኔጅመንት ዋና ትኩረቱ ኦርጋናይዜሽናል ፈንድ ማሰባሰብ ነው። ገንዘብን የማግኛ መንገድ ብቻ ነበር ዋና ትኩረታቸው። ለዚያም ነው እንግዲህ ይህንን አፕሮች ዲፋይን ስናደርገው ትራዲሽናል ፋይናንሻል ማኔጅመንት solely focus on raising organizational funds የሚለን። ነገር ግን በሞደርን አፕሮች ፋይናንሻል ማኔጅመንት
በጣም ብዙ ኤሪያዎችን አድረስ የሚያደርጓቸው አሉት። ገንዘብን ማሰባሰብ ብቻ ሳይሆን ገንዘቦቻችንን አሎኬት ማድረግ እና የትርፍ ክፍፍል ወይም ዲቪደንድ ተብሎ የሚጠራውን ስራም ያከናውናል። በዋናነት ሞደርን አፕሮች 3 ውሳኔዎች አሉት። እነሱም ኢንቨስትመንት ዲሲዥን፣ ፋይናንሲንግ ዲሲዥን እና ዲቪደንድ ዲሲዥን ተብለው ይከፈላሉ። ውድ ተማሪዎች የትኛው ተርም እንደሆነ በደንብ ባላስታውስም ከነዚህ ከሶስቱ ዲሲዥን አንድ ጥያቄ ኤግዚት ኤግዛም ላይ መጣ ነበር። ስለዚህ ለኤግዚት ዝግጅታችሁ እንዲረዳችሁ እያንዳንዱ ዲሲዥን ምን ማለት እንደሆነና ምን ላይ ሊያተኩሩ እንደሚችሉ መለየት ይኖርባችኋል። ለማንኛውም የመጀመሪያው ዲሲዥን ኢንቨስትመንት ዲሲዥን ነው። ስሙም እንደሚያመለክተው የድርጅቱ ገንዘብን ለየትኛው ፕሮጀክት ኢንቨስት ይደረግ የሚለውን ይወስንልናል። በጥቅሉ ለፕሮጀክት ምን ያክል ገንዘብ ይመደብ ወይም አሎኬት ይደረግ ለሚለው መልስ ይሰጠናል። እንደምታውቁት ሁለት አይነት ፕሮጀክቶች አሉ። አንደኛው ሾርት ተርም ሲሆን ወርኪንግ ካፒታል በመባል ይታወቃል። ሌላኛው ደግሞ ሎንግ ተርም ሲሆን ካፒታል በጀቲንግ ይባላል። ለማንኛውም ትርፋማ ሊያደርጉ የሚችሉ ፕሮጀክት ላይ ገንዘባችንን ኢንቨስት ማድረግ ይኖርብናል ማለት ነው። ለዚያም ነው እንግዲህ ኢንቨስትመንት ዲሲዥን ላይ where to invest or allocate the fund ብሎ የሚገልጽልን። ሁለተኛው ዲሲዥን ደግሞ ፋይናንሲንግ ሲሆን የድርጅቱን የኢንቨስትመንት ፍላጎትን ለማሟላት ሲባል ገንዘብን የሚያገኝበት መንገዶችን ይወስልናል። እንደሚታወቀው ለአንድ ፕሮጀክት ገንዘብ ከብድር አሊያም ከድርጅቱ ቋት ኢኩዊቲ ከምንለው ፈንድ ሊደረግ ይችላል። ብቻ ደብት እና ኢኩዊቲን ያጣጣምን ገንዘቦችን አኪዩር የምናደርግበት መንገድ መፍጠር ይኖርብናል ማለት ነው። ከባንክ በብድር መውሰድ፣ ሊዝ መከራየት፣ ቦንድ መሸጥ ወይም ስቶክ በመሸጥ ገንዘቦችን እንድናገኝ ይረዱናል ማለት ነው። ስለዚህ ይህ ዲሲዥን የሚያተኩረው how to acquire the fund to meet the needs of organization የሚለው ይሆናል ማለት ነው። የመጨረሻው የፋይናንሻል ማኔጅመንት ሞደርን ዲሲዥን ደግሞ ዲቪደንድ ዲሲዥን ነው ወይም የትርፍ ክፍፍል በሚመለከት የሚወሰኑ ውሳኔዎች አሉት። ለማንኛውም ድርጅቱ ለሼር አባላቶች የትርፍ ማካፈል ስራን ይሰራል። ነገር ግን እንደ ሁኔታው አንዳንዴ ሙሉ ትርፍን ሊያከፋፍል ይችላል። አንዳንድ ጊዜ ደግሞ ምንም አይነት የትርፍ ክፍፍል ሊያከናውን ይችላል ወይም የተወሰነውን አስቀርቶ ሊያከፋፍል ይችላል። ለማንኛውም በዚህ ዲሲዥን ላይ earning per share ዲቪደንድ ፔአውት ሬሽዮ ምን ያክል እንደሆነ ይወሰናል ማለት ነው። ጠቅለል ስናደርገው የፋይናንሻል ማኔጅመንት ሞደርን አፕሮች ገንዘብን ማሰባሰብ ወይም ፋይናንሲንግ ዲሲዥን ብቻ ሳይሆን ኢንቨስትመንት ዲሲዥን ላይምና ዲቪደንድ ዲሲዥን ላይም ስራቸውን ያከናውናሉ ማለት ነው። ስለዚህ በዚህ መሰረት የዚህ ጥያቄ ትክክለኛው መልስ የሚሆነው ምርጫ ሲ involves investment, financing and dividend decision የሚሉት ናቸው። ዌል አሁን ደግሞ የቻፕተር 1 ፋይናንሻል ማኔጅመንት ሁለተኛ ጥያቄ የሆነውን እንመልከት። The financing decision primarily addresses A. How profit should be distributed to shareholder. B. How to allocate funds among different assets. C. The timing of dividend payout. D. Whether funds should be raised through debt or equity ይለናል። ስለዚህ ቀደም እንዳልኳችሁ እያንዳንዱ ዲሲዥን በስነ ስርዓት መለየት ይኖርብናል። በዚህ ጥያቄ ላይ ስለ ፋይናንሲንግ ዲሲዥንን ይመለከታል። ለመግቢያ ያክል በመጀመሪያው ጥያቄ ዲስከሽን ላይ ስለ ፋይናንሲንግ ዲሲዥን የተወሰነ ብያችሁ ነበር። በዚህ ዲሲዥን ገንዘብ የምናገኝበት መንገድ እንወስናለን ነው። የፋይናንሲንግ ዲሲዥን በብዛት ካፒታል ስትራክቸር ዲሲዥን በመባል ይጠራል። ስለ ካፒታል ስትራክቸር በሰፊው ቻፕተር 4 ላይ የምንመለከተው ይሆናል። ነገር ግን ፕሮጀክቶች ላይ ኢንቨስት ለማድረግ ከየት ገንዘብ ልናገኝ እንችላለን? ከባንክ በብድር፣ ስቶክ በመሸጥ ወይም ሊዝ በመከራየት ሊሆን ይችላል። ብቻ ካፒታል ስትራክቸርን ማጣጣምና ባላንስ ማድረግ ይኖርብናል ማለት ነው። ለምን ይመስላችኋል ትላልቅ ኢንቨስተሮች ገንዘብ ሳያጥራቸው ነገር ግን ብድር ይጠይቃሉ? ደብት ወይም ብድር ሲኖር ሊኩዊዴሽን ከፍ ይላል። መንቀሳቀሻ ገንዘብ ችግር አይኖርም። በተጨማሪም የደብት ኮስት ዝቅተኛ ነው። በዋናነት ይህን ሚስጥር ቻፕተር 4 ላይ
ቅድም እንዳልኳችሁ የምናየው ይሆናል። ነገር ግን ከመጠን በላይ ደብት የምናበዛ ከሆነ የፋይናንሻል ሪስክ ይፈጠራል። ይህም ከአቅም በላይ ወለድ ይወዘፍና መክፈል አንችልም። በሌላ በኩል ኢኩዊቲ ፕሪፈርድ ስቶክ ሆነ ኮመን ስቶክ ኮስታቸው በጣም ከፍተኛ ነው። እናም ለዚያም ነው እንግዲህ ኦፕቲመም የሆነ ካፒታል ስትራክቸር የሚያስፈልገን። ስለዚህ ፋይናንሲንግ ዲሲዥን ምንድነው የሚያደርግልን? ደብትና ኢኩዊቲን ባላንስ ያደረገ የሚወስኑ ውሳኔዎች ናቸው ማለት ነው። ስለ ፋይናንሲንግ ዲሲዥን ይሄንን ካልኳችሁ እንግዲህ የዚህ ጥያቄ ምርጫዎችን እንመልከት። ምርጫ A how profit should be distributed to shareholder ይለናል። ይህ ምርጫ ስህተት ነው። ትርፍን ማከፋፈል የፋይናንሲንግ ሳይሆን የዲቪደንድ ስራ ነው። ምርጫ B ደግሞ how to allocate funds among different assets ይለናል። ይህም በተመሳሳይ ስህተት ነው። የኢንቨስትመንት ዲሲዥን ነው እንጂ የፋይናንሲንግ ዲሲዥን አይደለም። ምርጫ C the timing of dividend payout ይለናል። ይህም በቀጥታ ስለ ዲቪደንድ ጉዳይ ነው የሚያወራው። ሰው ስህተት ነው። ስለዚህ ትክክለኛው ምርጫ የሚሆነው እንግዲህ ምርጫ D ነው። whether fund should be raised through debt or equity ይለናል። ይህም በቀጥታ የፋይናንሲንግ ዲሲዥን ስራ ነው። ገንዘብን ከየት ልናገኝ እንችላለን የሚሉ ውሳኔዎችን በፋይናንሲንግ ዲሲዥን ውስጥ ነው የሚካተቱት። ስለዚህ የዚህ ጥያቄ እንግዲህ ትክክለኛው ምርጫ D whether fund should be raised through debt or equity የሚለው ይሆናል። እሺ አሁን ደግሞ የቻፕተር 1 ፋይናንሻል ማኔጅመንት ሶስተኛ ጥያቄ ነው። Why is wealth maximization objective considered superior to profit maximization? A. It includes time value of money and risk. B. It focuses only on short-term gains. C. It prioritizes profit over shareholder wealth. D. It excludes decision-making based on cash. እሺ እንግዲህ ይህ ጥያቄ ደግሞ ፋይናንሻል ማኔጅመንት ኦብጀክቲቭ ጋር የተያያዘ ነው። ኦብጀክቲቮች ፕሮፊት ማክሲማይዜሽን እና ዌልዝ ማክሲማይዜሽን ተብለው ይከፈላሉ። ብዙ ጊዜ ዌልዝ ማክሲማይዜሽን ከፕሮፊት ማክሲማይዜሽን የተሻለ ነው። እስቲ ይሄ የሆነበት ምክንያት የተወሰነ ነገር ልበላችሁ። ቀደም ብዬ እንደገለጽኩት ፕሮፊት ማክሲማይዜሽን ጥሩ የፋይናንሻል ማኔጅመንት ኦብጀክቲቭ ነው። ነገር ግን ፕሮፊት ማክሲማይዜሽን በጣም ብዙ ችግሮች አሉበት። ለዚህም ሲባል ዌልዝ ማክሲማይዜሽን ተመራጭ የፋይናንሻል ማኔጅመንት ኦብጀክቲቭ ነው ማለት ነው። የመጀመሪያው ፕሮፊት ማክሲማይዜሽን ችግር ኖ ታይም ቫልዩ ኦፍ መኒ ነው። በፍጹም ፕሮፊት ማክሲማይዜሽን ታይም ቫልዩ ኦፍ መኒን ኮንሲደር አያደርግም። ስለ ታይም ቫልዩ ኦፍ መኒ ቻፕተር 3 ላይ በሰፊው እንመለከተዋለን። ታይም ቫልዩ ኦፍ መኒ ኮንሲደር የሚያደርገው ዌልዝ ማክሲማይዜሽን ነው ማለት ነው። ሁለተኛው ችግር ደግሞ ኳሊቲ ኦፍ ቤኔፊት ነው። ፕሮፊት ማክሲማይዜሽን ሪላቲቭ ሜዠርመንት የለውም። ለምሳሌ ሁለት ድርጅቶች እኩል earning ቢኖራቸው ወይም እኩል earning ያገኛሉ ብንል ነገር ግን የአንዱ earning ፍላክቹዌት ቢያደርግ ወይም ኢኒሺያል ኢንቨስትመንቱ የአንዱ ከሌላው ከፍ ቢል የዚህን ሬሽዮ ወይም ሪስክን መመልከት አይችልም። ነገር ግን ዌልዝ ማክሲማይዜሽን አንጻራዊ ቤኔፊቶችን ያመለክታል። ሪላቲቭ ነው እና ቤኔፊት ስንል በትክክል ኳሊቲውን ያሳየናል ማለት ነው። የመጨረሻው ችግር ብለን የምናነሳው አምቢጊቲ መሆኑ ነው። ፕሮፊት የሚለው ግልጽ አይደለም። ሾርት ተርም ይሁን ሎንግ ተርም ይሁን ግልጽ አይደለም። ከታክስ በፊት ይሁን ወይም በኋላ አሁንም ግልጽ አይደለም። ስለዚህ በእነዚህና በሌሎች ምክንያት ዌልዝ ማክሲማይዜሽን ከፕሮፊት ማክሲማይዜሽን የተሻለ ነው። በጥቅሉ ዌልዝ ማክሲማይዜሽን ታይም ቫልዩ ኦፍ መኒን ኮንሲደር የሚያደርግ የፋይናንሻል ማኔጅመንት ኦብጀክቲቭ ነው። ስለዚህ የዚህ ጥያቄ ትክክለኛው መልስ ምርጫ A it includes the time value of money and risk ይሆናል ማለት ነው። እሺ አሁን ደግሞ የቻፕተር 1 ፋይናንሻል ማኔጅመንት አራተኛ ጥያቄ እንመልከት። ጥያቄው What is the primary difference between finance and accounting? A. Finance focus on accrual principle whereas accounting focus on cash flows. B. Accounting includes decision making while finances exclude it. C. Accounting ends where finance begins.
ዲ finance is more concerned with historical data than accounting ይለናል። ውድ ተማሪዎች ይህንን ጥያቄ ያመጣሁት ፋይናንስ ከሌሎች ዲፓርትመንቶች ወይም ዘርፎች ጋር ያለውን ዝምድና ለመመልከት ነው። ፋይናንስ ከማክሮ ኢኮኖሚክስ ጋር፣ ፋይናንስ ከማይክሮ ኢኮኖሚክስ፣ ፋይናንስ ከማርኬቲንግ ወይም ከማኔጅመንት ጋር ያላቸውን ዝምድና ማወቅ ይኖርባቸዋል ማለት ነው። በተለይ ደግሞ በጣም ከፍተኛ ቁርኝት ካለው ከአካውንቲንግ ጋር ያለውን ዝምድና ማወቅ ይኖርብናል። አካውንቲንግ እና ፋይናንስ በተለምዶ ተመሳሳይ ይመስሉናል። እሱ ግን ስህተት ነው። የራሳቸው የሆነ ልዩነትም አላቸው። አካውንቲንግ ለፋይናንሻል ማኔጅመንት በጣም ጠቃሚ ሶርስ ወይም ግብአት ነው። አካውንቲንግ ስራውን ከጨረሰ በኋላ ነው ፋይናንሶች ስራቸውን የሚሰሩት። ስለዚህ አካውንቲንጎች ከሌሉ ፋይናንሶች የሉም ማለት እንችላለን ማለት ነው። ያው እንደምታውቁት አካውንቲንግ የሪከርድ ስራ ነው። የፋይናንሻል ትራንዛክሽኖችን ሪከርድ ያደርጋል። ከዚያ ባላንስ ሺት፣ ኢንካም ስቴትመንት የመሳሰሉ ፋይናንሻል ስቴትመንቶችን ያዘጋጃል። አለቀ። ከዚያ ፋይናንሶች ግን እነዚህ የአካውንቲንግ መረጃዎችን ይወስዱና ትላልቅ የድርጅት ውሳኔዎችን ይወስናሉ። የኢንቨስትመንት ውሳኔ፣ የትርፍ ክፍፍል፣ የፋይናንሲንግ ዲሲሽኖችን ያደርጋሉ ማለት ነው። ሌላው የሁለቱ ልዩነት በደንብ የሚያጎላልን አካውንቲንግ አኩሪያል ቤዝ መሆኑ፣ ፋይናንሲንግ ደግሞ ካሽ ፍሎ ቤዝ መሆኑ ነው። በአኩሪያል ፕሪንሲፕል ኢንካም ሆነ ኤክስፔንስ ሪኮግናይዝ የሚደረጉት ካሽ ስለተቀበላችሁ ወይም ካሽ ስለተከፈላችሁ ሳይሆን ወጪና ገቢ ሲንቀሳቀስ ብቻ ነው። ለምሳሌ ያክል አንድ ድርጅት እቃዎችን የሸጠው በወርሃ ዲሴምበር ነው። ነገር ግን ክፍያውን የተቀበለው ከአንድ ወር በኋላ በጃንዋሪ ነው። ይህ ካምፓኒ ሬቨኒው አለ ብሎ የሚመዘግበው በተሸጠበት ቀን በዲሴምበር ወር ላይ ነው። ምንም እንኳን ክፍያው በጃንዋሪ ቢሆንም ማለት ነው። ፋይናንስ ግን ከዚህ በተቃራኒው ነው የሚከተለው። ካሽ ፍሎ ቤዝ ነው። የካሽ ኢንፍሎ እና ካሽ አውት ፍሎዎችን ብቻ ይከተላል። ካሽ በተንቀሳቀሰ ቁጥር ነው ፋይናንሶች ስራቸውን የሚሰሩት። ስለ ሁለቱ ዘርፎች ይህንን ካልኳችሁ እስቲ የዚህን ጥያቄ ምርጫ እንይ። ምርጫ ኤ Finance focus on accrual principle, whereas accounting focus on cash flow principles ይለናል። ይህ ምርጫ በፍጹም የተሳሳተ ነው። ፋይናንስ ካሽ ፍሎ እንጂ accrual ቤዝ አይደለም። አቃይረውታል። ምርጫ ቢ accounting includes decision making while financing excluded። ይህ ምርጫ ስህተት ነው። እንደውም በጣም ብዙ decision makingዎች ያሉበት ከአካውንቲንግ ይልቅ ፋይናንስ ላይ ነው። ምርጫ ሲ accounting ends where finance begins ይለናል። ይህ ትክክል ነው። ፋይናንስ የሚጀምረው አካውንቲንግ ከተጠናቀቀ በኋላ ነው። ስራዎችን ከጨረሱ በኋላ ለፋይናንስ ያስረክባሉ ማለት ነው። ምርጫ ዲ ደግሞ finance is more concerned with historical data than accounting ይለናል። ይህም ስህተት ነው። እንደውም አካውንቲንግ more historical data based ነው። ባላንስ ሺት፣ ኢንካም ስቴትመንት እና ሌሎችም ስቴትመንቶች ባክዋርድ ሂስቶሪካል ነው ያላቸው። ያለፉትን ጊዜያቶች ትራንዛክሽኖችን ነው የሚይዝልን። ነገር ግን ፋይናንስ እነዚህ ሂስቶሪካል ዳታን በመጠቀም ፊውቸር ፕላኒንግ እና ዲሲሽን ሜኪንግን ይቀርጻል። በጥቅሉ ፋይናንስ ፎርዋርድ ሉኪንግ ነው ያለው። ስለዚህ እዚህ ጥያቄ ትክክለኛው ምርጫ ሲ አካውንቲንግ ኢንድስ ዌር ፋይናንስ ቢጋንስ የሚለው ይሆናል ማለት ነው። እሺ አሁን ደግሞ የቻፕተር 1 ፋይናንሻል ማኔጅመንት አምስተኛ ጥያቄን እንመልከት። ጥያቄው what is the roles of financial manager in a firm's development? A setting the price of product, B shaping the firm's capital structure, C auditing financial statement, D managing human resource የሚል ነው። በነገራችን ላይ እንደዚህ አይነት ጥያቄ ከዚህ በፊት ኤግዚስት ላይ መጥቷል። በዋናነት የፋይናንሻል ማናጀር ሪስፖንሲቢሊቲ ምን እንደሆነና ምን ተግባራቶች እንደሚያከናውን መለየት ይኖርባቸዋል። እስቲ ለዚህ እንድጠቅማችሁ ስለ ፋይናንሻል ማናጀር ሪስፖንሲቢሊቲ በተለመደው መልኩ የተወሰነ ልበላችሁ። ፋይናንሻል ማናጀር የፋይናንሻል አክቲቪቲዎችን የሚያስተዳድር፣ የድርጅቱ ትርፋማነትን የሚዳስስ፣ በጀት የሚያጸድቅ የድርጅቱ አስተዳደር ባለስልጣን ነው። ፋይናንሻል ማናጀር በጣም ብዙ የሥራ ድርሻዎች ያሉበት ፖዚሽን ነው። ከነዚህ ውስጥ አንደኛው ኢንቨስትመንት እና ፋይናንሲንግ ዲሲሽን ነው። ከዚህ በፊት ያየናቸው እነዚህ ስራዎች የኢንቨስትመንት አማራጮች ይፈትሻሉ፣
በተጨማሪም የፋይናንሲንግ ዲሲዥን ገንዘብ የምናገኝበትን መንገድ ይዳስሳሉ። ሁለተኛው ኃላፊነት ደግሞ ፋይናንሻል ፕላኒንግ ኤንድ ፎርካስቲንግ ነው። ለዚያም ነው ቀደም ብለን ፋይናንስ ፎርዋርድ ሉኪንግ ነው ያልነው። ፊውቸር ፕሮጀክሽኖችን ይቀርጻሉ፣ ለቀጣይ ዓመታት የፋይናንስን እንቅስቃሴ ይቀርጻሉ። ሶስተኛው ካፒታል ስትራክቸር ደግሞ የደብትና ኢኩዊቲን ያስተካክላሉ። ሌሎች ሪስክ ማኔጅመንት፣ ፋይናንሻል ኤንድ ቢዝነስ ቫሉዌሽን እንዲሁም ካሽ ፍሎ ማኔጅመንት ጭምርን ከፋይናንስ ጋር ተያያዥነት ስራዎችን ያከናውናሉ ማለት ነው። ስለዚህ በዚህ መሰረት የፋይናንሻል ማኔጀር ስራ ኃላፊነት የሆነው ምርጫ ቢ ሼፒንግ ዘ ፊርም ካፒታል ስትራክቸር ነው። ትንሽ የሚያጠራጥረው ምርጫ ሲ ነው፣ ኦዲቲንግ ፋይናንሻል ስቴትመንት ነው። ይህ ደግሞ የራሱ የሆነ የኦዲተር ስራ ነው እንጂ የፋይናንሻል ማኔጀር ስራ አይደለም። ምርጫ ኤ ደግሞ ሴቲንግ ዘ ፕራይስ ኦፍ ፕሮዳክት፣ ይህ ስራ ወደ ማርኬቲንግ ማኔጅመንት ጋር የተያያዘ ነው። ምርጫ ዲ ምንም መናገር አያስፈልገውም፣ የሁማን ሪሶርስ ማናጀር ኃላፊነት ነው። ስለዚህ የዚህ ጥያቄ ትክክለኛው መልስ ታዲያ ሼፒንግ ዘ ፊርም ካፒታል ስትራክቸር የሚለው ይሆናል ማለት ነው። አሁን ደግሞ የቻፕተር 2 ሞዴል ኤግዚት ኤግዛም ጥያቄዎችን እንመልከት። በዚህ ቻፕተር በተለይ ሬሽዮ አናላይሲስ ቱሎችን ትኩረት መስጠት ያስፈልጋል። ስለ ስታንዳርዶችና የተለያዩ ሬሽዮ አናላይሲስ ቱሎችን ፈትሸን መለየት አለባችሁ። ሌሎች ኮመን ሳይዝ ስቴትመንት እና ትሬንድ አናላይሲስ መረዳት አለባችሁ። ሌላኛው ደግሞ ፋይናንሻል ፕላኒንግ ነው። በነገራችን ላይ ከዚህ ቻፕተር የሚመጣው ጥያቄ ሳይኮሜትር ነክ ነው እና ከዚህ በፊት ያሉ ኤግዚቶችን ስመለከት አብዛኛው ከሬሽዮ አናላይሲስ ነው የመጡት። ሌሎች ርዕሶች ለኤግዚት ፈተና አይመቹም። ስለዚህ በልዩ ትኩረት ሬሽዮ አናላይሲስን በደንብ እናነጣጥራለን ማለት ነው። እስቲ ስድስተኛ የቻፕተር 2 ፋይናንሻል ማኔጅመንት ጥያቄ እንመልከት። ጥያቄውም what does time series or trend analysis in ratio comparison help indicators? A, the firm position compared to competitors. B, the firm financial performance in the future. C, the direction of change in a financial performance over time. D, the industry standard for the firm ratio ይለናል። ይህ ጥያቄ የዚህ ቻፕተር መሰረታዊ ነው። ቁጥር ሰርተን ማምጣት ብቻ ሳይሆን ኮምፔር የምናደርግበት ስታንዳርድም ሊኖረን ይገባል። ለምሳሌኛ በተሰጠን ዳታ ሰርተን የምናመጣው አንድ የሬሽዮ አናላይሲስ ሪዛልት ጥሩ አፈጻጸም መኖሩን ለማሳየት የተለያዩ ስታንዳርድ ኮምፓሪዥኖች ያስፈልጉናል። እስቲ ስለነዚህ ስታንዳርዶች የተወሰነ ነገር ልበላችሁ። ስታንዳርድ ሬሽዮ ማለት የኛም ፋይናንሻል ሬሽዮችን የምንመዝንበት ቤንችማርክ ወይም ስታንዳርድ ናቸው። ታዲያ በብዛት 5 ቤንችማርኮች አሉት። የመጀመሪያው ኢንዱስትሪ አቨሬጅ ነው። ይህ አቨሬጅ ጥሩ መመዘኛ ነው። ስለዚህ የኛ ፋይናንሻል ሬሽዮ ከኢንዱስትሪ ፋይናንሻል ሬሽዮ ጋር ይመዛዘናሉ። ለምሳሌ የኛ ካምፓኒ ሆቴል ከሆነ ከሆቴል ኢንዱስትሪ ጋር ይመዘናል ማለት ነው። አግሪካልቸር ከሆነ ደግሞ የኛ ሬሽዮ ከአግሪካልቸር ሴክተር ጋር አቨሬጅ ሬሽዮ ይወዳደራል። ስለዚህ ኢንዱስትሪ አቨሬጅ በጣም አስፈላጊ መመዘኛ መስፈርት ነው። ኦን አቨሬጅ ምን ያክል ነው የኛ የሚለው ያሳየናል ማለት ነው። ሁለተኛው ስታንዳርድ ደግሞ ኮምፒቲተርስ ሬሽዮ ነው። ይህም የኛ ካምፓኒ ፋይናንሻል ሬሽዮችን ከተወሰነ ኮምፒቲተሮች ጋር ይመዛዘናል። ታዲያ ኮምፒቲተሮችን ስንመርጥ ደካማዎችን ሳይሆን በፋይናንሻል እንቅስቃሴ እምርታ የሚያሳዩት ለይተን መምረጥ ይኖርብናል ማለት ነው። የኛ አፈጻጸም ከሌሎች ከኛ ተፎካካሪዎች ጋር ማነጻጸር እንዲቻል የሚያደርግ መስፈርት ነው። ሶስተኛው መስፈርት ደግሞ ፕላን ኦር ታርጌት ሬሽዮ በመባል ይጠራል። ይህ መስፈርት ኮምፔር የሚያደርገው ከራሳችን ከእቅዳችን ጋር ነው። ከእቅዳችን ጋር የሚሆን ነው። ለምሳሌ ያቀርነው 92% ቢሆን የፈጸምነው ደግሞ 87% ቢሆን ከራሳችን እቅድ በ5% አፈጻጸማችን አንሰዋል ማለት ነው። ስለዚህ ቁጥር ደድሮ መስራት ብቻ ሳይሆን ያመጣነው ሬሽዮ መመዘን አለብን። አፈጻጸማችን ደካማ ነው ወይስ ጠንካራ የሚለው መለየት አለባችሁ ማለት ነው። የመጨረሻው መመዘኛ መስፈርት ሂስቶሪካል ወይም ትሬንድ ዳታ ነው። የኛ ጥያቄ በርግጥ ሂስቶሪካል ነው እና ይህ ሜተድ ታዲያ እንዴት ነው ፋይናንሻል ሬሽዮችን ኮምፔር የሚያደርጋቸው? ይህ ሜተድ ለመመዘኛ እጅጉን አስፈላጊ ነው። የዚህ ዓመት ፋይናንሻል ሬሽዮ ከባለፉት ዓመታቶች ያላቸው ልዩነት የሚመዝን ነው። ለምሳሌ
በዚህ ዓመት አፈጻጸማችን 30% ከሆነ የባለፈው ዓመት ደግሞ 41% ከሆነ የዘንድሮ አፈጻጸም 11% አንሰዋል ማለት ነው። ስለዚህ ሂስቶሪካል ዳታ ወይም ፓስት ዳታዎችን መሰረት በማድረግ የሚከናወን ኮምፓሪዥን ነው። ታዲያ ፓስት ዳታዎች የራሱ የካምፓኒ መሆን አለበት። የሌላን ካምፓኒ ፓስት ዳታዎችን አንጥተን ኮምፔር ማድረግ አይቻልም። ስለዚህ በዚህ መሰረት የዚህ ጥያቄ ትክክለኛው ምርጫ እንለይ። ምርጫ A the firm position compared to competitors ይለናል። ይህ መስፈርት ትሬንድ ሳይሆን ኮምፒቲተር ሬሽዮ ነው። ምርጫ B ደግሞ the firm financial performance in the future ይህ ቤንችማርክ ደግሞ ፕሮጀክሽን ወይም ታርጌት ሬሽዮ በመባል ይጠራል። ምርጫ C the direction of change in financial performance over time ይህ ስታንዳርድ ደግሞ በግልጽ ትሬንድ ወይም ሂስቶሪካል አናላይሲስ ነው። ምርጫ D the industry standard for the firm ratio ይለናል። ይህ ደግሞ ኮምፔር የሚያደርገው በኢንዱስትሪ ስታንዳርድ መሰረት ነው። ስለዚህ የዚህ ጥያቄ ታይም ሲሪስ ወይም ትሬንድ አናላይሲስ ትክክለኛው ምርጫ የሚሆነው ምርጫ C ነው። እሺ እንግዲህ ይህንን መሰረታዊ ጥያቄ ከተመለከትን አሁን ደግሞ የፋይናንሻል ማኔጅመንት ሰባተኛ ጥያቄን እንመልከት። ጥያቄውም which leverage ratio indicates the relationship between the total debt funds provided by creditors and those provided by the owners of the firm? A return on investment, B total debt ratio, C fixed charge coverage ratio, D debit to equity ratio ይለናል። እንግዲህ እንደምታውቁት በጣም ብዙ ፋይናንሻል ሬሾዎች አሉ። ታዲያ እያንዳንዱ ሬሾችን ምን ማለት እንደሆነ እንዴት ኮምፒውት እንደሚደረግ ኢንተርፕሬት እንደሚደረጉ ቴክኒኮችን መለየት አለባችሁ። እስቲ ለዚህ እንዲረዳችሁ የተወሰነ ነገር ልበላችሁ። ሬሾ አናላይሲስ ከፋይናንሻል ስቴትመንት መረጃ ወስደን አናላይዝ የምናደርግበት ቴክኒክ ነው። 5 አይነት ሬሾዎች አሉ። የመጀመሪያው ሊኩዊዴሽን ሬሾ ነው። ይህ ሬሾ ታዲያ የሚያመላክተው ሾርት ተርም ኦብሊጌሽን ወይም ሊያቢሊቲን ከቨር ለማድረግ በቂ የሆነ ሊኩዊድ ወይም ሾርት ተርም አሴት አለን ወይ የሚል ይሆናል። ዝሮ በሾርት ረን ጊዜ ጤናማ የሆነ ፋይናንስ እንቅስቃሴ መኖሩን አለመኖሩን ያሳያል ማለት ነው። ታዲያ ይህ ሊኩዊዴሽን ሬሾ በውስጣቸው 3 ሳብ ሬሾ ቴክኒኮች አሉት። እነሱም ከረንት ሬሾ፣ ኪውክ ሬሾ ወይም አሲድ ቴስት ሬሾ ይባላል እና ካሽ ሬሾ ናቸው። ይኸውላችሁ ተማሪዎች እዚህ ጋር የምመክራችሁ ነገር እያንዳንዷ ቴክኒክ ምን ማለት እንደሆነ እንዴት ኮምፒውት እንደሚደረግና በመጨረሻም ኮምፒውት ያደረግነው ቁጥር በምን መልኩ ኢንተርፕሬት እንደሚደረግ ማወቅ አለባችሁ አደራ። ለምሳሌ ከረንት ሬሾ ኮምፒውት አድርገን 1.67 ቢመጣ በዚህ ሬሾ መሰረት ከአንድ በላይ ከሆነ ጥሩ ነው። ከረንት ሊያቢሊቲን በከረንት አሴት ከበር የማድረግ አቅም አለም ማለት ነው። ነገር ግን ይህ ሬሾ በጣም ከፍተኛ ከሆነ አሴታችን በአግባቡ ዩቲላይዝ የማድረግ ችግር እንዳለብን ያመላክታል ማለት ነው። ልክ አሁን በነገርኳችሁ መሰረት ሌሎችም ሬሾዎች እንዴት ኢንተርፕሬት እንደሚደረጉ ማወቅ አለባችሁ። ሁለተኛው የሬሾ አይነት ደግሞ አክቲቪቲ ሬሾ ወይም ብዙ ጊዜ ኤፊሺየንሲ ሬሾ በመባል ይጠራል። በውስጡ በጣም በርካታ ሬሾዎች አሉት። ለምሳሌ ያክል ኢንቨንተሪ ተርኖቨር ሬሾ፣ ፊክስድ አሴት ተርኖቨር፣ ቶታል አሴት ተርኖቨር፣ አካውንት ሪሲቨብል ተርኖቨር እና ሌሎችም ይካተታሉ። ለማንኛውም እያንዳንዱ ተርኖቨር ሬሾ የድርጅቱ ኦፕሬሽናል ስትሬንግዝን ነው የሚያሳዩት። እንዴት ኮምፒውት እንደሚደረጉና ኢንተርፕሬት የማድረጋቸውን ነገር መለየት ይኖርባቸዋል ማለት ነው። ሶስተኛው ሬሾ ደግሞ ሌቨሬጅ ሬሾ ነው። እርግጥ የኛም ጥያቄ በቀጥታ ከዚህ ሬሾ ጋር ይገናኛል። ሌቨሬጅ ሬሾ እንግዲህ በጣም አስፈላጊ ሬሾ በተለይ ለኢንቨስተሮች ጠቃሚ የሆነ ሬሾ ነው ማለት ይቻላል። ድርጅቱ ካፒታል ስትራክቸር ሲያዋቅር ምን ያክል ዴቢት ላይ ዲፔንድ ሆኗል የሚለውን ያሳየናል። አንዳንዴ በጣም ብዙ ዴቢት አማውንት ሊኖር ይችላል። ይህን ሃይ ሌቨሬጅ እንለዋለን። በዚህ ጊዜ ብድር ከነወለዱ ለመመለስ ይከብደናል። ለዚያም ነው እንግዲህ ሃይ ሌቨሬጅ ካለ ሃይ ፋይናንሻል ሪስክ ያለው ብድር መኖሩ ጤናማ ነው። ነገር ግን ከመጠን በላይ ከሆነ ሪስክ መኖሩን አመላካች ነው። በዚህ ሬሾ ውስጥ እንግዲህ ዋናዎቹ ቶታል ዴቢት ሬሾ፣ ዴቢት ኢኩዊቲ ሬሾ ናቸው። ዴቢት ሬሾ ኢቫሉዌት የሚያደርገው ከጠቅላላ ድርጅት አሴት ዴቢት ምን ያክል ፐርሰንቴጅ ከቨሬጅ እንደሚያደርግ ነው።
ፎርሙላውም ዴቢት ሬሾ እኩል ይሆናል ቶታል ዴቢት ኦቨር ቶታል አሴት የሚለው ነው። በጣም ሃይ ከሆነ ሃይ ፋይናንሻል ሌቨሬጅ አለ። ያ ደግሞ ፋይናንሻል ሪስክ እንዳለው ያመለክታል ማለት ነው። ሁለተኛው ሜትር ደግሞ ዴቢት ቱ ኢኩዊቲ ሬሽዮ ነው። ይህም ሜጀርመንት የሚገልጽልን የዴቢት ፋይናንስ መጠን ከሼር ሆልደር ኢኩዊቲ ጋር ያመዛዝንልናል። የዚህ ሜተድ ፎርሙላ ዴቢት ቱ ኢኩዊቲ ሬሽዮ እኩል ይሆናል ቶታል ዴቢት ኦቨር ቶታል ኢኩዊቲ እናድርገዋለን። ስለዚህ አሁንም ሃይ ሬሽዮ አለ ማለት ከፍተኛ ዴቢት አለ ማለት ነው። ያም ከፍተኛ ፋይናንሻል ሪስክን ይወልዳል። ከአቅማችን በላይ የማንከፍለው ውዝፍ ወለድ ይኖርብናል ማለት ነው። አራተኛው ሬሽዮ ፕሮፊታቢሊቲ እና የመጨረሻው ቫልዩዌሽን ሬሽዮ ደግሞ በተመሳሳይ መልኩ ተመልከቷቸው። በተለይ ፕሮፊታቢሊቲ ሬሽዮ እንደ ሪተርን ኦን ኢንቨስትመንት፣ ሪተርን ኦን ኢኩዊቲ በየአመቱ ኤግዚት ኤግዛም ላይ የመምጣት እድላቸው ከፍተኛ ነው። ስለዚህ ምን ማለት እንደሆኑ እንዴት ኮምፒውት እንደሚደረጉና ኢንተርፕሬት አድርጋችሁ ማግኘት ማወቅ ይኖርባችኋል። እሺ አሁን እንግዲህ ጥያቄያችን ስንመለከት ከሌቨሬጅ ሬሾዎች ውስጥ ቶታል ዴቢት ፈንድ ከኦነርስ ኢኩዊቲ ፈንድ ጋር የሚያዛምድልን ቴክኒክ ዴቢት ኢኩዊቲ ሬሾው ነው። ስለዚህ የዚህ ጥያቄ ትክክለኛው ምርጫ ዲ ዴቢት ኢኩዊቲ ሬሾው ይሆናል ማለት ነው። እሺ ውድ ተማሪዎች የቻፕተር 2 እስካሁን ያየናቸው ሁለት ጥያቄዎች ለመግቢያ ያክል ናቸው። በዋናነት ከዚህ ቻፕተር የሚመጡ ጥያቄዎች የሳይኮሜትር ስኪል ቤዝድ ነው። የፋይናንሻል ዳታ ይሰጠና ከዚያ ሰርተን የምናገኘው ቁጥር ቫልዩ ነው። እሺ አሁን ደግሞ 8ኛው የፋይናንሻል ማኔጅመንት ጥያቄን እንመልከት። ጥያቄውም በዚህ ግብን መሰረት የሚሰራ ነው። Based on the following data, sales equals to 850,000, cost of goods sold equals to 510,000, then gross margin equals to 340,000 and cash equals to 697,000, account receivable equals to 225,000, inventory is equals to 900,000, then total current asset equals to 1,822,000. What is inventory turnover ratio? If the ratio is low over benchmark, what it is indicate? A 0.57 with strong sales management, B 0.37 with strong sales management, C 0.37 with weak sales management, D 0.57 with weak sales management ይለናል። ኦኬ ተማሪዎች ቀደም ብዬ እንደገለጽኩላችሁ ኤግዚት ኤግዛም ላይ በዚህ ቻፕተር በእንደዚህ አይነት ፎርማት ነው የሚመጡት። ፋይናንሻል ዳታ ይሰጣችሁና ከዛ ኮምፒውት አድርጋችሁ መልሳችሁን ታስቀምጣላችሁ። ታዲያ እዚህ ጥያቄ ላይ ሁለት ነገር ነው የተጠየቅነው። አንደኛው ኢንቨንተሪ ተርኖቨር ሬሽዮ ስንት እንደሆነና ይህ ያገኘነው ሬሽዮ ከቤንችማርክ በታች ብለን ብናስብ እንዴት ነው ኢንተርፕሬት የምናደርገው ነው። ሁለት ጥያቄዎችን አቴምፕት እናደርጋለን። ከቤንችማርክ ጋር የተያዘ 6ኛው ጥያቄ ላይ ከነማብራሪያው ቀርቧል። ስለ ሬሾዎች ደግሞ 7ኛው ጥያቄ በደንብ መመልከት ትችላላችሁ። አሁን እነዚህ መርጅ አድርገን ለዚህ ጥያቄ መፍትሄ መስጠት አለብን። ኢንቨንተሪ ተርኖቨር ሬሽዮ አክቲቪቲ ሬሽዮ ውስጥ የሚካተት ሲሆን ድርጅታችን ኢንቨንተሪዎች ማኔጅ የሚያደርጉበትን ምን ያክል ኤፊሺየንት እንደሆነ የሚያሳይ ነው። ጥሩ የኢንቨንተሪ ማናጀር ሲስተም በድርጅታችን ውስጥ መኖሩን አመላካች ሬሽዮ ይሆናል። ኢንቨንተሪ ተርኖቨር ሬሽዮ ለማግኘት ኮስት ኦፍ ጉድስ ሶልድ ሲካፈል ለኢንቨንተሪ እናድርገዋለን። ያው እዚህ ፎርሙላ ላይ የምንጠቀመው ኮስት ኦፍ ጉድስ ሶልድ ነው። ለምን ኢንቨንተሪን በኮስት ኤክስፕረስ ስለሚደረግ። ነገር ግን ዳታችን ላይ ኮስት ኦፍ ጉድስ ሶልድ ከሌለ በሱ ምትክ ሴልስ ቫልዩን መጠቀም እንችላለን ማለት ነው። ለማንኛውም የኛ ጊቭን ኮስት ኦፍ ጉድስ ሶልድ 510,000 ሰጥቶናል። ኢንቨንተሪ ደግሞ 900,000 ሰጥቶናል። በነገራችን ላይ ኢንቨንተሪ አቨሬጅ መሆን አለበት። ቢጊኒንግ አቨሬጅ ሲደመር ኢንዲንግ ሲካፈል ለሁለት ማድረግ ነው። ያው እዚህ ጋር ግን ያለቀለት ኢንቨንተሪ ጊቭን ላይ ስለተሰጠን 900,000 እንጠቀማለን ማለት ነው። ስለዚህ በዚህ መሰረት የተጠየቅነው ጥያቄ ኢንቨንተሪ ተርኖቨር ሬሽዮ ነው። ኢንቨንተሪ ተርኖቨር ሬሽዮ እኩል ይሆናል ኮስት ኦፍ ጉድስ ሶልድ 510,000 ሲካፈል ኢንቨንተሪ 900,000 እናደርገዋለን። ከዚያም እነዚህ ቁጥሮችን ስናካፍላቸው
ኢንቨንተሪ ተርኖቨር ሬሾ 0.567 ይመጣልናል ማለት ነው። ያው ቁጥሩን ስናጠጋጋው 0.57 ይሆናል። እሺ ውድ ተማሪዎች አሁን ይሄንን ቁጥር ኢንተርፕሬት እናድርገው። አይቲአር ከፍተኛ ከሆነ ጥሩ የሆነ ኢንቨንተሪ ማኔጅመንት አለ። ነገር ግን በጣም ከፍተኛ ከሆነ ደግሞ የራሱ ችግሮች አሉበት። ደግሞም ዝቅተኛ ከሆነ ደካማ ሴልስ ማኔጅመንት ነው ያለው። ስለዚህ እኛ የተጠየቅነው ከቤንችማርክ በታች ነው ስላለን ደካማ ሴልስ ወይም ኢንቨንተሪ ማኔጅመንት አለው ማለት ነው። ስለዚህ የዚህ ጥያቄ ትክክለኛው መልስ ምርጫ ዲ 0.57 with weak sales management ይሆናል ማለት ነው። እውላችሁ ይሄ ጥያቄ እስካሁን ያልኩትን ነገር በደንብ አስምሮልኛል። ቁጥር ብቻ መስራት ሳይሆን ከቁጥር ባሻገር ኢንተርፕሬት ማድረግ ይኖርብናል። አለበለዚያ ምርጫ ኤ ላይ ያለውንና ምርጫ ዲ ላይ ያለውን መለየት ይሳናችኋል ማለት ነው። ወይልሽ አሁን ደግሞ የፋይናንሻል ማኔጅመንት 9ኛ ጥያቄ ነን። ጥያቄውም ከቫሉዌሽን ሬሾ ጋር የተገናኘ ነው። Based on the following data, dividend paid is equals to 200,000, net income equals to 500,000, and total numbers of common share is equals to 50,000. What is the dividend payout ratio? A 48%, B 86%, C 24%, D 40% ይለናል የፋይናንሻል ማኔጅመንት 9ኛው ጥያቄ። ስለዚህ በእነዚህ ፋይናንሻል መረጃ መሰረት ዲቪደንድ ፔአውት ሬሾ መስራት ይጠበቅብናል ማለት ነው። እንደምታውቁት በጣም ብዙ አይነት ቫሉዌሽን ሬሾዎች አሉ። ከዚህም ውስጥ ዲቪደንድ ፔአውት ሬሾ በጣም ወሳኝ ሜዠርመንት ነው። ይህም ሬሾ የሚያመለክተው ድርጅቱ ካገኘው ትርፍ ወይም earning ምን ያክሉን ለሼር ሆልደሮች ትርፍ አከፋፍሏል የሚለውን ነው። ይህ ሬሾ ትንሽ ከሆነ ብዙ ትርፎችን አያከፋፍልም። ድርጅቱ መልሶ ያንን ገንዘብ ይጠቀምበታል ማለት ነው። አንዳንድ ኢንቨስተሮች በየአመቱ ከፍተኛ ዲቪደንድ የሚከፍሉ ድርጅቶችን እየፈለጉ ስቶክን ወይም አክሲዮኖችን ይገዛሉ። ያንን የሚፈትሹበት ቴክኒክ ታዲያ ዲቪደንድ ፔአውት ሬሾ ነው። ምን ያክል ገንዘብ ተከፋፈለ የሚለውን ያሳየናል። ለማንኛውም ይህንን ሜተድ ዲፋይን ስናደርገው ዲቪደንድ ፔአውት ሬሾ measures the proportions of earning a company distribute to its shareholders as a dividend ይለናል። ዲቪደንድ ፔአውት ሬሾ ለማግኘት ዲቪደንድ ፐር ሼር ሲካፈል earning per share ማድረግ እንችላለን። ዲቪደንድ ፐር ሼርን በበኩሉ ለማግኘት ቶታል ዲቪደንድ ሲካፈል ለጠቅላላ ሼር ሆልደር ብዛት እናደርጋለን። በእኛ ጥያቄ መሰረት ዲቪደንድ ፐር ሼር ለማግኘት ዲቪደንድ ፔድ 200,000 ሲካፈል ለጠቅላላ ሼር 50,000 የሚመጣው $4 ነው። earning per share ደግሞ በተመሳሳይ መልኩ እናካፍላቸዋለን። net income 500,000 ሲካፈል ለጠቅላላው ሼር 50,000 ስናደርገው 10 ይመጣል። እነዚህ ሁለቱን ቁጥሮች አግኝተን ከጨረስን ዲቪደንድ ፔአውት ሬሾ መስራት እንችላለን። ዲቪደንድ ፔአውት ሬሾ 4 ሲካፈል ለ10 ሲሆን 0.4 ይመጣል ማለት ነው። ይህም ማለት ከጠቅላላው earning 40%ን ብቻ ነው ለሼሮች የሚያከፋፍሉት። ቀሪውን 60%ን ደግሞ retaining earning ይሆናል ማለት ነው። ድርጅቱ መልሶ ሌላ ቦታ ላይ ኢንቨስት ያደርጋል ያንን ትርፍ። እንደ አማራጭ በጣም በቀላል የሆነ መንገድ ዲቪደንድ ፔአውት ሬሾን ለማግኘት ቶታል ዲቪደንድ ሲካፈል ለቶታል ኔት ኢንካም ማድረግ ነው። ስለዚህ ዲቪደንድ ፔድ 200,000 ሲካፈል ለጠቅላላ ኔት ኢንካም 500,000 ስናደርገው 0.4 ይሆናል ማለት ነው። በሁለቱም በሚቀላችሁ መንገድ መስራት ትችላላችሁ። ተመሳሳይ ውጤት ነው የሚመጣው። ስለዚህ የዚህ ጥያቄ ትክክለኛው መልስ ምርጫ ዲ 40% ይሆናል ማለት ነው። ኦኬ አሁን ደግሞ 10ኛው የፋይናንሻል ማኔጅመንት ሞዴል ጥያቄን እኔ XYZ Manufacture Limited Company has a net profit margin is 4%. Total asset turnover is 1.8 and total debit ratio is 60%. Calculate XYZ return on equity and return on investment. A return on equity is 32% and return on investment is 25%. B return on equity is 18% and return on investment is 36%. C return on equity is 18% and
return on investment is 7.2%. D, return on equity is 32% and return on investment is 7.2% ይለናል። በነገራችን ላይ ይህንን ጥያቄ የሚመስል ከዚህ በፊት ኤግዚስት ላይ መጥቷል። በብዛት ሪተርን ኦን ኢኩዊቲ እና ሪተርን ኦን ኢንቨስትመንት ኤግዚስት ላይ የመምጣት እድላቸው በጣም ሰፊ ነው። እዚህ ጥያቄ ላይ ሁለት ነገር ነው የምንፈልገው። አንደኛው ሪተርን ኦን ኢኩዊቲ ሲሆን ሁለተኛው ደግሞ ሪተርን ኦን ኢንቨስትመንት ነው። በተሰጠው ዳታ መሰረት እነዚህን የምንፈልግባቸው መንገድ ዲ ፖይንት አናላይሲስን በመጠቀም ነው። እሺ የመጀመሪያው ሪተርን ኦን ኢኩዊቲ እንፈልግ። እንደምታውቁት ሪተርን ኦን ኢኩዊቲ የፕሮፊታቢሊቲ ሬሽዮ አይነት ሲሆን ሜዠር የሚያደርገው በሼር ሆልደር ኢኩዊቲ መሰረት የድርጅቱ ትርፋማነት ወይም ፕሮፊታቢሊቲን ይፈትሽልናል። እያንዳንዱ ኢኩዊቲ ላይ ያለኝን ገንዘብ ምን ያክል ኔት ኢንካም አስተዋጽኦ እንዳደረገ ይለካል ማለት ነው። ሪተርን ኦን ኢኩዊቲ እየጨመረ በሄደ ቁጥር ይወደዳል። ነገር ግን ሁሉም ነገር ከመጠን በላይ ከፍተኛ ከሆነ ችግር ያመጣል። ለዚያም ነው እንግዲህ በጣም ከፍተኛ ሪተርን ኦን ኢኩዊቲ ካለ የፋይናንሻል ሊቨሬጅ ሪስክን ያስከትላል ማለት ነው። ሪተርን ኦን ኢኩዊቲን በቀላሉ ሰርተን ለማግኘት ይህንን ፎርሙላ እንጠቀማለን። ሪተርን ኦን ኢኩዊቲ እኩል ይሆናል ኔት ኢንካም ሲካፈል ለኢኩዊቲ እናደርገዋለን። ይህ ፎርሙላ መደበኛ የሪተርን ኦን ኢኩዊቲ ፎርሙላ ነው። ነገር ግን ይህንን የሪተርን ኦን ኢኩዊቲ ፎርሙላ ፋርዘር ብሬክዳውን አድርገን ሪተርን ኦን ኢኩዊቲ አዲስ ፎርሙላ ማግኘት እንችላለን። ያ ዲዩ ፖይንት አናላይሲስ በመባል ይጠራል። ለምሳሌ ኔት ኢንካም ኦቨር ኢኩዊቲ የነበረውን ፎርሙላ በሁለቱም ሳይድ አሴትን እናባዛ ከዛም ኦርጋናይዝ እናድርገው። ስለዚህ ኔት ኢንካም ኦቨር አሴት ሲባዛ አሴት ኦቨር ኢኩዊቲ ሆነ። አሁንም በሁለቱም ሳይድ ሴልስን እናባዛ ከዛም እንደቀድሞ አሬንጅ እናድርገው። ኔት ኢንካም ኦቨር ሴልስ ታይምስ ሴልስ ኦቨር አሴት ታይምስ አሴት ኦቨር ኢኩዊቲ ይሆናል። አሁን እንግዲህ ሪተርን ኦን ኢኩዊቲ ለሶስት ነገር ከፋፈል ነው ማለት ነው። የመጀመሪያው ኔት ኢንካም ኦቨር ሴልስ ይሄ ኔት ፕሮፊት ማርጂን ሲባል፣ ሁለተኛው ደግሞ ሴልስ ኦቨር አሴት ይሄም አሴት ተርኖቨር ሬሽዮ ይባላል። የመጨረሻው ደግሞ አሴት ኦቨር ኢኩዊቲ ነው። ይህ እንግዲህ ኢኩዊቲ መልቲፕላየር ትባላለች። አሁን በዚህ በዲዩ ፖይንት አናላይሲስ በቀላሉ ሪተርን ኦን ኢኩዊቲ በምን አፌክት እንደሚደረግ አወቅም ማለት ነው። ስለዚህ ሪተርን ኦን ኢኩዊቲ ኔት ፕሮፊት ማርጂን ሲባዛ አሴት ተርኖቨር ሬሽዮ ሲባዛ ኢኩዊቲ መልቲፕላየር እናደርጋለን ማለት ነው። ሶ የተሰጠን ጊቭን ዳታችን ኔት ፕሮፊት ማርጂን 4% ነው። አሴት ተርኖቨር ሬሽዮ ደግሞ 1.8 ታይምስ ነው። ሌላው ዴቢት ሬሽዮ 60% ነው። ሶ በዚህ መሰረት ሪተርን ኦን ኢኩዊቲን እንፈልጋለን። ጊቭናችን ላይ እንደምትመለከቱት የተሰጠው ዳታ ዴቢት ሬሽዮ ነው። ነገር ግን ኢኩዊቲ መልቲፕላየር ፎርሙላ ደግሞ አሴት ኦቨር ኢኩዊቲ ነው። ስለዚህ የግድ ኢኩዊቲ መፈለግ አለብን ማለት ነው። ኢኩዊቲን ለመፈለግ ደግሞ ዴቢት ከአሴት ላይ መቀነስ ነው። በቃ ዴቢት ሲደመር ኢኩዊቲ እኩል ይሆናል አሴት ነው። ስለዚህ የኛ ጊቭን ዴቢት ሬሽዮ 60% ስላለን ኢኩዊቲ ሬሽዮ ደግሞ 1.06 እናድርገው 1 ሲቀነስ ለ0.6 እናድርገው 40% ይሆናል ማለት ነው። ኤኒዌይ በዚህ ጊቭን መሰረት ኢኩዊቲ መልቲፕላየር ለማግኘት 1 አሴት ማለት ነው ሲካፈል 1 - 0.6 ዴቢት ሬሽዮ ማለት ነው። ይህን ስናካፍላቸው እንግዲህ 2.5 ይመጣልናል ማለት ነው። ስለዚህ ሪተርን ኦን ኢኩዊቲ ኔት ፕሬዘንት ቫልዩ 0.04 ሲባዛ አሴት ተርኖቨር ሬሽዮ 1.8 ሲባዛ ኢኩዊቲ መልቲፕላየር 2.5 ስናድርገው ሪተርን ኦን ኢኩዊቲ 0.18 ወይም 18% ይመጣልናል ማለት ነው። አያችሁ አይደል? እነዚህ ሶስት ነገሮች ሪተርን ኦን ኢኩዊቲን አፌክት ያደርጉታል። ለምሳሌ ዴቢት ሬሽዮ 60% ወደ 80% ቢጨምር በተመሳሳይ መልኩ ሪተርን ኦን ኢኩዊቲ ከ18% ከፍ ይላል። በዚህ በዴቢት ሬሽዮ ምክንያት ሪተርን ኦን ኢኩዊቲ በጣም ከፍተኛ ከሆነ ፋይናንሻል ሊቨሬጅ ሪስክን ያስከትላል። ምንም እንኳን ሪተርን ኦን ኢኩዊቲ መጨመሩ ቢወደድም ማለት ነው። ስለዚህ ሪተርን ኦን ኢኩዊቲ በብዙ ነገር አፌክት እንደሚደረግ ተረዳም ማለት ነው። እሺ አሁን ደግሞ ሪተርን ኦን ኢንቨስትመንትን እንፈልግ። ያው ሪተርን ኦን ኢንቨስትመንትን ወይም ሪተርን ኦን አሴት የሚባለው ሌላኛው በጣም ተፈላጊና ተወዳጅ የሆነ የፕሮፊታቢሊቲ ሬሽዮ ነው። ይህ ሬሽዮ የሚያመላክተው እያንዳንዱ የድርጅት አሴትን
ለኔት ኢንካም ምን ያክል አስተዋጽኦ እንዳደረገ የምንገመግምበት ሂደት ነው። ሶ ኔት ኢንካም ከጠቅላላው አሴት ጋር እናካፍለዋለን ማለት ነው። የቀድሞ ሪተርን ኦን ኢኩዊቲ ኔት ኢንካምን ከኢኩዊቲ ጋር ነው የምናዛምደው። ነገር ግን ሪተርን ኦን አሴት ደግሞ ኔት ኢንካም ከጠቅላላው አሴት ጋር ነው የምናዛምደው ማለት ነው። ስለዚህ ሪተርን ኦን ኢንቨስትመንትን ለማግኘት ኔት ኢንካም ኦቨር አሴት አድርገን እንፈልገዋለን። ነገር ግን የተሰጠን ጊቭን በዚህ መደበኛ ፎርሙላ አይደለም የሚሰራው። ስለዚህ ልክ እንደ ሪተርን ኦን ኢኩዊቲ አሁንም በዲዮ ፖይንት አናላይሲስ መሰረት ወደ ተለያየ ቦታ መፈረካከስ አለብን። ሶ የሪተርን ኦን ኢንቨስትመንትን ከሪተርን ኦን ኢኩዊቲ የሚለየው በኢኩዊቲ መልቲፕላየር ብቻ ነው። ሪተርን ኦን ኢንቨስትመንት ጠቅላላ አሴትን ስለሚያሳይ ኢኩዊቲ መልቲፕላየር 1 ነው የሚሆነው። ያው አሴት ሲካፈል አሴት ስለሚሆን ማለት ነው። ስለዚህ ኢኩዊቲ መልቲፕላየር 1 ስለሆነ ለውጥ ስለሌላት ሪተርን ኦን ኢንቨስትመንትን ለማግኘት ኔት ፕሮፊት ማርጂን ሲባዛ በአሴት ተርኖቨር ሬሽዮ ማድረግ ነው። ስለዚህ የተሰጠን ጊቭን ኔት ፕሮፊት ማርጂን 4% ሲሆን አሴት ተርኖቨር ሬሽዮ ደግሞ 1.8 ነው። እዚህ ጋር ዴቢት ሬሽዮ አስፈላጊ አይደለም። በዚህ መሰረት የተጠየቅነው ሪተርን ኦን ኢንቨስትመንት መፈለግ ነው። ሶ ሪተርን ኦን ኢንቨስትመንት እኩል ይሆናል ኔት ፕሮፊት ማርጂን ታይምስ አሴት ተርኖቨር ሬሽዮ እናድርገዋለን። ሪተርን ኦን ኢንቨስትመንት እኩል ይሆናል ኔት ፕሮፊት ማርጂን 0.04 ሲባዛ አሴት ተርኖቨር ሬሽዮ 1.8 ሲሆን 0.072 ወይም 7.2% ይመጣልናል ማለት ነው። ሶ አሁን ስራችንን አጠናቀቀን። ሪተርን ኦን ኢኩዊቲ 18% እና ሪተርን ኦን ኢንቨስትመንት ደግሞ 7.2% መጥቶልናል። በነገራችን ላይ የነዚህ የሁለቱ የሪተርን ኦን ኢኩዊቲ እና የሪተርን ኦን ኢንቨስትመንት ዝምድና ሳልናገር ማለፍ የለብኝም። ጀነራሊ ሪተርን ኦን ኢንቨስትመንት ሁሌም ከሪተርን ኦን ኢኩዊቲ እንዳነሰ ነው። ይሄ ዋነኛ ዝምድናቸው ነው። በምንም ተአምር ሪተርን ኦን ኢንቨስትመንት ሪተርን ኦን ኢኩዊቲ መብለጥ አይችልም። ለምሳሌ ዴቢት ሬሽዮ 50% ከሆነ ሪተርን ኦን ኢኩዊቲ በሁለት እጥፍ ሪተርን ኦን ኢንቨስትመንትን ይበልጣል ማለት ነው። ያ ማለት ሪተርን ኦን ኢንቨስትመንት 10% ከሆነ ሪተርን ኦን ኢኩዊቲ ደግሞ 20% ይሆናል ማለት ነው። ታዲያ ይህ ሆነው ዴቢት ሬሽዮ 50% ከሆነ ነው። ነገር ግን ዴቢት ሬሽዮ ቢጨምር 60 ወይም 70 ቢሆን ሪተርን ኦን ኢኩዊቲ በሁለት እጥፍ ብቻ ሳይሆን ከዚያ በላይ ሪተርን ኦን ኢንቨስትመንትን ይበልጣል። ስለዚህ ዴቢት ሬሽዮ ሲጨምር ሪተርን ኦን ኢኩዊቲም ይጨምራል። በጣም ከፍ ሪተርን ኦን ኢኩዊቲ ያለን ካልን ከፍተኛ የሆነ ፋይናንሻል ሪስክ ሊኖር ይችላል ማለት ነው። ምክንያቱም በጣም ከፍተኛ ወለድ ያለው ብድር ወይም ደብት ስለሚኖር ነው። እና ጣራ የነካ ሪተርን ኦን ኢኩዊቲ የራሱ ችግር እንዳለው መረዳት ይኖርባቸዋል። ስለዚህ በዚህ መሰረት የዚህ ጥያቄ ትክክለኛው መልስ ምርጫ ሲ return on equity is 18% and return on investment is 7.2% የሚለው ይሆናል ማለት ነው። ስለዚህ ውድ ተማሪዎች ለኤግዚት በዚህ መልኩ መዘጋጀት ይኖርባቸዋል። እያንዳንዱ ሬሾችን መስራት ይኖርባቸዋል። ከዚያ በኋላ በትክክል ኢንተርፕሬት ማድረግም ይኖርብናል ማለት ነው። እስቲ ስለ ኢንተርፕሬት ጋር የተያዙ ለቻፕተር 2 የመጨረሻ ጥያቄና ለፋይናንሻል ማኔጅመንት ደግሞ 11ኛው ጥያቄ እንመልከት። ጥያቄውም a project has an return on investment of 15% while another has a return on investment of 25%. What does this completion suggest? A. Both projects generate equal return. B. The 50% return on investment project has guaranteed lower risk. C. The 25% return on investment project is more profitable. D. The return on investment differences is meaningless. ይለናል። በዚህ ጥያቄ ላይ ውድ ተማሪዎች ሁለት ፕሮጀክቶችን ነው የሰጠን። አንደኛው ሪተርን ኦን ኢንቨስትመንት 15% የሆነው ሌላኛው ደግሞ ባለ 25% ሪተርን ኦን ኢንቨስትመንት ፕሮጀክት ነው። ስለዚህ ከሁለቱ የትኛው ፕሮጀክት የተሻለ ነው? በዋናነት እዚህ ጥያቄ ላይ ሪተርን ኦን ኢንቨስትመንት ሆነ እንጂ ሌላ ሬሽዮ ሊሆን ስለሚችል በዚህ መልኩ ተዘጋጁ። ለማንኛውም ሪተርን ኦን ኢንቨስትመንት ለማግኘት ኔት ኢንካም ሲካፈል ለጠቅላላ አሴት ማካፈል እንዳለብን አይተናል። ሪተርን ኦን ኢንቨስትመንትን አፌክት የሚያደርጉ ሁለት ነገሮች አሉ። የመጀመሪያው ኔት ፕሮፊት ማርጂን እና አሴት ተርኖቨር ሬሽዮ ናቸው።
ስለዚህ ሪተርን ኦን ኢንቨስትመንትን ከፍተኛ ሆነ ማለት ፕሮፊት ማርጂን ጨምሮልናል ማለት ነው በተመሳሳይ መልኩ አሴት ተርኖቨር ሬሺዮችን የተሻለ ሆኗል ማለት ነው ስለዚህ የመጀመሪያው ባለ 15% ሪተርን ኦን ኢንቨስትመንት ከሁለተኛው ከ25% ሪተርን ኦን ኢንቨስትመንት ካለው ዝቅተኛ ፕሮፊት አለው ፕሮጀክት 2 የተሻለ ፕሮፊቴብል አለው ማለት በዚህ መሰረት የዚህ ጥያቄ ትክክለኛው መልስ ምርጫ ሲ the 25% return on investment project is more profitable የሚለው ይሆናል እሺ ውድ ተማሪዎች እነዚህ የቻፕተር 2 ሞዴል ጥያቄዎች እንግዲህ ለኤግዚስት በጥሩ ሁኔታ እንድትዘጋጁ ያደርጋችኋል ብዬ ተስፋ አደርጋለሁ ቀሪ ቻፕተሮችን ደግሞ ከነማብራሪያቸው በፓርት 2 እንመለሳለን እስከዚያ በሰላም እንገናኝ